ሰላም የአቦጊዳ ተከታታዮቻችን፣ የዚህኛው ቪዲዮ ደግሞ ማሳያችሁ የመ ቤተሰቦችንና የሰ ቤተሰቦችን ማለት ነው። መ ኤምኢ፣ ሙ ኤምዩ፣ ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምአይኢ፣ ም ኤም፣ ሞ ኤምኦ። ቀጣይ ደግሞ ሰናየትና ቃላትን እንመሰረታለን። ሰ ኤስኢ፣ ሱ ኤስዩ፣ ሲ ኤስአይ፣ ሳ ኤስኤ፣ ሴ ኤስአይኢ፣ ስ ኤስ፣ ሶ ኤስኦ። ስለዚህ ከሁለቱ ቃል ስንመሰረት ለምሳሌ ምሳ ብለን መጻፍ እንፈልግ ም ኤም ብቻ ናት። ስድስተኛ ፊደል ከሆነች አናባቢ አይኖራትም። ኤም፣ ሳ ደግሞ ኤስኤ ነው። ስለዚህ ምሳ የሚለው ሲጻፍ ኤም ኤስኤ። የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባለው ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውሉልን።